ኖርማል የደም የስኳር መጠን ምን ያህል ነው? የስኳር መጠንንስ በየስንት ጊዜ ልዩነት ነው መለካት ያለብን? ሰላም እንዴት ናችሁ? ውድ የቻናሌ ተመልካቾች፣ እኔ ዶክተር አብርሃም ነኝ። በዛሬ ቪዲዮአችን ቀደም ብዬ ያነሳኋቸውን ነጥቦች እንዳስሳቸዋለን። ዛሬ በዋነኝነት የምንዳስሰው ስለ የደም ስኳር ወይም ብለድ ግሉኮስ ነው። ብለድ ግሉኮስ በጣም አስፈላጊ ለሰውነታችን ኢነርጂ ሶርስ ነው። የተለያዩ ሰውነታችን ክፍሎች በዋነኝነት የኃይል ምንጭ አድርገው የሚጠቀሙት ሲምፕል ሹገር የሆነውን ግሉኮስን ነው። አእምሯችን፣ ልባችን፣ ኩላሊታችን፣ ጉበታችን፣ ጡንቻዎች እንዲሁም ሌሎች የሰውነት ክፍሎች በዋነኝነት የኃይል ምንጭ አድርገው የሚጠቀሙት ግሉኮስ ነው። መጠኑ እንዳይበዛና እንዳያንስም ሪጉሌት የሚያደርጉት ሆርሞኖች በሰውነታችን ይመረታሉ። በዋነኝነት ሪጉሌት የሚያደርገው የሚቆጣጠረው ኢንሱሊን ነው። የኢንሱሊን መጠን በደንብ በሚያንስበት ሰዓት ላይ ወይም ደግሞ ኢንሱሊን በጭራሽ በማይኖርበት ሰዓት ላይ የሚፈጠረውን ታይፕ 1 ዲያቤትስ ሜሊተስ እንለዋለን። ኢንሱሊን በተወሰነ መልኩ በሚያንስበት ሰዓት ላይ፣ ሪሌቲቭ ዴፊሽንሲ በሚኖርበት ሰዓት ላይ አሊያም አክት የሚያደርግበት ሪሰፕተር ላይ ሬዚስታንስ በሚገጥመው ሰዓት ላይ የሚፈጠረውን ደግሞ ታይፕ 2 ዲያቤትስ ሜሊተስ እንለዋለን። ስለዚህ የስኳር መጠኑ በመብዛቱ ምክንያት ዲያቤትስ ሜሊተስ የስኳር በሽታ ሊከሰታል ማለት ነው። ቀጥለን ደግሞ ኖርማል ብለድ ሹገር ወይም ደግሞ በጤናኛ ሰው ላይ ሊታይ የሚችለውን የስኳር መጠን እንመልከት። ፋስቲንግ ብለድ ሹገር ከሆነ ማለትም ከምግብ በፊት ከቁርስ በፊት የሚለካውን ፋስቲንግ ብለድ ሹገር እንለዋለን። ፋስቲንግ ብለድ ሹገር ሁለት ዋና ጥቅሞች አሉት። አንደኛ የስኳር ህመም አለ ወይም የለም የሚለውን ለማወቅ ነው። ሁለተኛ ደግሞ የስኳር ህመም ባለባቸው ሰዎች ላይ ለውጡን ለማየት ሞኒተር ለማድረግም እንጠቀምበታለን። የፋስቲንግ ብለድ ሹገር ሪከርዲንጉ መጠኑ ከ70 እስከ 99 ሚሊግራም ፐር ዴሲሊትር ከሆነ ኖርማል እንለዋለን። ከ100 እስከ 125 ከሆነ ፕሪዲያቤትስ እንለዋለን። ይህም ቅድመ ስኳር ማለት ነው። ለስኳር ህመም የሚያጋልጥ የስኳር መጠን ማለት ነው። መጠኑ 126 እና ከዛ በላይ ሚሊግራም ፐር ዴሲሊትር ከሆነ ዲያቤትስ ሜሊተስ እንለዋለን። በእርግጥ ዲያቤትስ ሜሊተስ ለማለት ሁለትና ከዛ በላይ ፋስቲንግ ብለድ ሹገር ሜዥርመንት በተለያዩ ቀናት እየተለካ ያስፈልገናል ማለት ነው። ሌላኛው ራንደም ብለድ ሹገር ነው። ራንደም ብለድ ሹገር ስሙ እንደሚያመለክተው አት ኤኒ ታይም ኦፍ ዘ ዴይ የሚለካ ነው። ጠዋት፣ ቀን፣ ማታ በየትኛውም ሰዓት የሚለካውን ራንደም ብለድ ሹገር እንለዋለን። ኖርማል የምንለው ከ70 እስከ 140 ያለውን ኖርማል እንለዋለን። መጠኑ 200 እና ከዛ በላይ ሆኖ ፖሊ ሲምፕተምስ የስኳር ህመም ምልክት የምንላቸውን ቶሎ ቶሎ መራብ፣ ቶሎ ቶሎ ውሃ መጠማት፣ ቶሎ ቶሎ እና ብዙ መሽናት እኒህ ካሉ ደግሞ ዲያቤትስ ሜሊተስ ብለን መናገር እንችላለን ማለት ነው። ሌላኛው ሄሞግሎቢን ኤዋንሲ ነው። ሄሞግሎቢን ኤዋንሲ ስሙ የሚያመለክተው ምንድን ነው? ቀይ የደም ህዋስ ላይ የሚገኝ ሄሞግሎቢን የተባለ ፕሮቲን አለ። እዚህ ፕሮቲን ላይ ሄሞግሎቢን ላይ አታችድ የሆኑ ግሉኮሶችን ነው ሜዥር የሚያደርግልን። በዛም ምክንያት ሄሞግሎቢን ኤዋንሲ ተብሏል። ሄሞግሎቢን ኤዋንሲ ባለፉት 2-3 ወራት የነበረውን አማካኝ የስኳር መጠን ነው የሚናገረው። ላለፉት 2-3 ወራት የነበረውን አማካኝ የስኳር መጠን ነው የሚናገረው። ሁለት ዋና ጥቅሞች አሉት። አንደኛ የስኳር ህመም አለ ወይም የለም የሚለውን ለመናገር ነው። በሁለተኛ ደረጃ ደግሞ ሞኒተር ለማድረግ ነው። የስኳር ህመም ያለባቸው ሰዎች ላይ ለውጥ እያሳዩ ነው ወይ እንዴት ነው የሚለውን ክትትል ለማድረግም እንጠቀምበታለን። ኖርማል የምንለው ሄሞግሎቢን ኤዋንሲ መጠኑ ከ5.7% በታች ከሆነ ነው። ከ5.7 እስከ 6.4 ያለውን ደግሞ ፕሪዲያቤትስ ቅድመ ስኳር እንለዋለን። መጠኑ 6.5 እና ከዛ በላይ ከሆነ ደግሞ የስኳር ህመም ዲያቤትስ ሜሊተስ እንለዋለን ማለት ነው። እዚህ ላይም ሄሞግሎቢን ኤዋንሲ ሪከርዲንጉ 2 እና ከዛ በላይ ያስፈልገናል ዲያቤትስ ሜሊተስ ለማለት ማለት ነው። ወደ ተመልካቾች እንግዲህ እስካሁን ኖርማል እና አብኖርማል የስኳር መጠኖችን ተመልክተናል። ቀጥለን ደግሞ በየምን ያህል ፍሪኩዌንሲ ነው በየምን ያህል የጊዜ ልዩነት ነው የስኳር መጠኑ መለካት ያለበት የሚለው እንመልከት። ይህ ዲፔንድ የሚያደርገው ጤነኛ ሰው ነው ወይስ ደግሞ የስኳር ህመም ያለበት ሰው ላይ ነው የሚለው ላይ ይወሰናል ማለት ነው። የስኳር ህመም የሌለባቸው ሰዎች ቀድመን እንመልከት። የስኳር ህመም የሌለባቸው ሰዎች ላይ ፋስቲንግ ብለድ ሹገር ተለክቶ መጠኑ ኖርማል ከሆነ ከ70 እስከ 99 ሚሊግራም ፐር ዴሲሊትር ባለው ሬንጅ ውስጥ ከሆነ ቀጣይ ምርመራ ማድረግ የሚኖርባቸው ከ3 ዓመት በኋላ ነው። ስለዚህ በየ3 ዓመቱ ምርመራ ቢያደርጉ በቂ ነው። በ3 ዓመት አንድ ጊዜ ምርመራ ማድረግ በቂ ነው። ኖርማል ፋስቲንግ ብለድ ሹገር ካለ ማለት ነው። ከ70 እስከ 99 ካለ ማለት ነው። ፕሪዲያቤትስ ከሆነ ግን ማለትም ከ100 እስከ 125 ባለው ሬንጅ ካለ ግን በየአመቱ ቢያንስ አንድ ጊዜ ምርመራ ቢያደርጉ ይመከራል። ራንደም ብለድ ሹገር በተመለከተ በዚህ ያህል ጊዜ ልዩነት መለካት አለበት የሚል ዴፊኒቲቭ ታይም የለውም። እንደ አስፈላጊነቱ እንደ ሁኔታዎች ሊለካ ይችላል። ሄሞግሎቢን ኤዋንሲ ጤነኛ ለሆነ ሰው የስኳር መጠኑ ተለክቶ ሄሞግሎቢን ኤዋንሲው ኖርማል ከሆነ ከ5.7% በታች ከሆነ
ከ3 ዓመት በኋላ ቢያሰራ ማለትም በየ3 ዓመቱ አንድ ጊዜ ቢያሰራ በቂ ነው። ነገር ግን ፕሪ ዲያቤትስ ሬንጅ ውስጥ ከሆነ ማለትም ከ5.7 እስከ 6.4% ውስጥ የሚገኝ ከሆነ ግን በአመት አንድ ጊዜ በየአመቱ ቢያንስ አንድ ጊዜ ምርመራ ቢያደርግ ይመከራል ማለት ነው። ውድ ተመልካቾቼ እንግዲህ እስካሁን የስኳር ህመም የሌለባቸው ሰዎች ላይ በየምን ያህል ጊዜ ልዩነት መለካት እንዳለበት ነው ያየን ያለነው። ቀጥለን ደግሞ የስኳር ህመም ያለባቸው ሰዎች ላይ በየምን ያህል ጊዜ ልዩነት መለካት አለበት የሚለውን እንመልከት። እንግዲህ የስኳር ታማሚዎች ላይ ደግሞ በሁለት እንከፍለዋለን። ኢንሱሊን ይጠቀማሉ ወይስ አይጠቀሙም? ኢንሱሊን የሚጠቀሙት ታይፕ 1 ዳያቤትስ ሜሊተስ ያላቸው ናቸው። ኢንሱሊን የማይጠቀሙት ደግሞ ታይፕ 2 ዳያቤትስ ሜሊተስ ያለባቸው ናቸው። እነሱም የሚዋጥ መድኃኒት ሜትፎርሚን እና መሰል መድኃኒቶችን የሚወስዱት ናቸው። መጀመሪያ ኢንሱሊን የሚወስዱት ላይ እንመልከት። ኢንሱሊን የሚወስዱ ሰዎች ሞር ፍሪኩዌንት የሆነ ሜዠርመንት ይኖራቸዋል። በቀን 4 ጊዜ እና እዛ በላይም ሊለኩ ይችላሉ። እንደ አስፈላጊነቱ 4 ጊዜ እና እዛ በላይ ሊለኩ ይችላሉ። ጠዋት ከቁርስ በፊት፣ ከእያንዳንዱ ምግብ በኋላ፣ ከምሳ በኋላ፣ ከራት በኋላ፣ ከምኝታ በፊት እንደ አስፈላጊነቱም በሌሎች ሁኔታዎች ላይም ይለካሉ። ጠዋት የሚለካው ጀስት ፋስቲንግ ብለድ ሹገር ነው። ከዛ ከእያንዳንዱ ምግብ በኋላ የሚለካው ደግሞ ራንደም ብለድ ሹገር ነው። ሌላም እንደ አስፈላጊነቱ ከኤክሰርሳይዝ በፊት በኋላ ምልክቶች ሲኖሩ ሃይፖ ወይም ሃይፐርግላይሴሚያ ምልክቶች ሲኖሩ እንደ ሌሎችም አስፈላጊነት ይለካል። ስለዚህ መጠኑ በዛ ያለ ፍሪኩዌንት የሆነ ሜዠርመንት ይኖረዋል ማለት ነው። ሄሞግሎቢን ኤዋንሲ በተመለከተ ታርጌት ሬንጅ ውስጥ ነው ያለው ወይስ አይደለም የሚለውን የሚወስነው። ታርጌት ሬንጅ ውስጥ ከሆነ በምንፈልገው መጠን ውስጥ ከሆነ ብዙ ጊዜ ከ6.5 ወይም ከ7% በታች እንደሆነ የምንፈልገው ታርጌት ሬንጅ ውስጥ ካለ በየ6 ወሩ ማሰራት በቂ ነው። በየ6 ወሩ አንድ ጊዜ ማሰራት። ነገር ግን ታርጌት ሬንጅ ውስጥ ካልሆነ ማለትም ከ7% በላይ ከሆነ ግን በየ3 ወሩ አንድ ጊዜ ቢያሰሩ ይመከራል ማለት ነው። ወደ ተመልካቾች እንግዲህ እስካሁን ስለ ደም ስኳር መጠን ኖርማል እና አብኖርማል የምንለውን እንዲሁም ደግሞ በየምን ያህል ጊዜ ልዩነት ነው መለካት ያለብኝ የሚለውን ጠቃሚ መረጃ እንዳገኛችሁበት ተስፋ አድርጋለሁ። የዛሬው ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላም ሁኑ።